ጦርነት እንዲጀመር አልፈልግም። ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም አሉ የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ። ጄኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ ሆነውን የቀይ ባህር ጉዳይ ላይ ሰጡ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠ ሆኗል። የዛሬው የመረጃ ክፍለ ጊዜ አበይት መረጃ ነው። ጥቅምት 4 ቀን 2018 ዓ.ም ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። የዕለቱን አበይት መረጃ ይዤ ቀርብ ያለው በቀጥታ ወደ ዝርዝሩ አልፋለሁ። ጦርነት እንዲጀመር አልፈልግም። ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም አሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ። ጄኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ ሆነው የቀይ ባህር ጉዳይ ላይ ሰጡ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠ ሆኗል። የጠቅላዩን የፓርላማ ንግግር ሁሉንም ሰምቻለሁ። በተለይ የባህር በርን በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሐሳብ የለውም ሲሉ የተናገሩት ጄኔራል ሳሞራ እንደ ሀገር የባህር በር ያስፈልገናል። ድሮም ቢሆን በፖለቲካው አመራሮቹ ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም ብለዋል ጄኔራል ሳሞራ። የጊዜ ጉዳይ ነበር፣ አሁን ጊዜው ደርሶ ዳግም ተነስቷል። ለአመታት ይሄን ጊዜ ጠብቅ ነበር። በምን መልኩ ይነሳ በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉ ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለየ ሀሳብ እንዳላቸው ያልሸሸጉት ሳሞራ የሻቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑም ገልጸዋል። እኔ ለ17 ዓመት በትግልና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኢታማዦር ሹም ድረስ በቆየሁባቸው ጊዜያቶች አሁንም የሻቢያን ሰዎች በሚገባ ቃቸዋለሁ። የሻቢያ ሰዎች ቁጭ ብለው ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግረዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የተናገሩት የቀድሞው የኢታማዦር ሹም ጄኔራል ሳሞራ ሻቢያ አሁንም ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትን እሳቸውም ደግመውታል። ጄኔራሉ በአዋጊነት ስለተሳተፉበት ያኛው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭትም ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 1990 ዓ.ም የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር ብለዋል። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ የኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻቢያን ወታደሮች የያዙትን ቦታ አስለቀቆ ያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነስዩም መስፍንና ስብሃት ነጋ ጦሩ ገፍቶ አሰብን እንዲይዝ አይፈልጉም ነበር። እናም ተመለሱ ተባለ ብለዋል ጄኔራል ሳሞራ የኑስ። የትግራይ ወጣቶችን ጨምሮ ከመላው የኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየማገዱ እያለ ስብሃት ነጋ ከኤርትራ ጄኔራሎች ጋር ይነገናኝ ነበር፣ እኛ አናቅም ነበር። በኋላ ነገሩን ስሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰዋል። ክብራና አድማጮች ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ
ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።